እንዴት የዛኑ ቀን ኢምፕላንት ማድረግ ይችላል ወይም ደግሞ ኢሚዲየት ኢምፕላንት መሰራት የሚችልባቸው ክራይቴሪያዎች ምንድናቸው ወይም ደግሞ ክራይቴሪያዎች ምንድናቸው? በቂ የሆነ አጥንት ሲኖረው እንደዚሁም ደግሞ ጤናማ የሆነ ወይም ደግሞ ቮሊዩሙ ወይም ደግሞ የአጥንቱ ውፍረት እንዲሁም ቁመት በቂ ሲሆን እዛ አካባቢ ወይም ደግሞ ኢምፕላንቱ የሚሰራበት ቦታ ላይ ምንም አይነት ኢንፌክሽን ወይም ደግሞ የአጥንት ሎስ ከሌለ ኢሚዲየት ኢምፕላንት ወይም ደግሞ የዛኑ ቀን ኢምፕላንቱን ማድረግ ይችላል። ኢምፕላንት ወይም ደግሞ ኢሚዲየት ኢምፕላንት በተለይ በበቂ አጥንት የሌለው ወይም ደግሞ በበቂ ሁኔታ ገም ወይም ደግሞ የድድ ስጋ የሌለው ሰው እንደዚሁ ማድረግ አይችልም። በተለይ ደግሞ ኢሚዲየት ኢምፕላንት የሚመረጥባቸው ሁኔታዎች አሉ። ለምሳሌ ታይማችሁን ሴቭ ያደርጋል። ያ ማለት የዛኑ ቀን ጥርሳችሁን እንደተነቀላችሁ ወዲያውኑ ኢምፕላንቱ መደረግ ይችላል። ሁለተኛው ደግሞ ቦን ፕሪዘርቭ ያደርጋል። ያ ማለት ጥርሳችሁ ከተነቀለ በኋላ በተፈጥሮ አጥንት ይሟሟል። ይህንን ለመከላከል የዛኑ ቀን ጥርሳችሁ እንደተነቀለ ኢምፕላንቱን ብታደርጉ ያጥንታችሁ በተለይ ደግሞ እነዚህ አይነት ፕሮሲጀሮች ለፊት ለፊት ጥርሶች በጣም እጅግ ተመራጭ ናቸው። ምክንያቱም ፈገግ ስንል የጥርሳችን ድድ እኩል ሆኖ እንዲታይ፣ በተለይ ደግሞ ጥርሱ የጎደለበት ቦታ ወይም ደግሞ ጥርሱ የተነቀለበት ቦታ አጥንት ሎስ ካለ ወይም ደግሞ በጊዜ ሂደት አጥንቱ ከሟሟ ከፍና ዝቅ የማለት ሁኔታዎች ጥርስ ላይ ሊታይ ይችላል፣ በተለይ ደግሞ አርቲፊሻል ጥርሱ ላይ። ስለዚህ ይህንን ለማስወገድ በጣም እጅግ ወሳኝነት አለው። በተለይ ደግሞ ውበቱ በጣም እጅግ አሪፍ የሚሆነው ለፊት ለፊት ጥርሶች ሲሆን ኢሚዲየት ኢምፕላንት ነው። ኢሚዲየት ኢምፕላንት ቅድም እንዳልኳችሁ ጥርሱን የዛኑ ቀን እንደነቀልን ወይም ደግሞ ጥርሱን ከዛ ቦታ እንዳወጣን ኢምፕላንቱን መስራት የምንችልበት ሁኔታ ነው። እንደዚሁም ደግሞ ምን አይነት አድቫንቴጅ ይሰጣል? ኢሞሽናል አድቫንቴጅ። ለምሳሌ ጥርስ የዛን ቀን ተነቅሎ የዛኑ ቀን ኢምፕላንቱ እንዳለ እንደዚሁም ደግሞ እዛ ቦታ ላይ ጊዜያዊ አርቲፊሻል ጥርስ ማድረግ ስለሚቻል ይህንን አድቫንቴጅ ይሰጣል ኢሚዲየት ኢምፕላንት። እንደዚሁም ደግሞ ዲሌይድ ኢምፕላንት ብለን የምንጠራ ወይም ደግሞ ጥርስ ከተነቀለ ከተወሰኑ ጊዜያት በኋላ አይዲያሊ 5 ወር መሆን መቻል አለበት። ጥርስ ከተነቀለ በኋላ ከ5 ወር በፊት የሚሰራባቸውም ሁኔታዎች አሉ። ነገር ግን አይዲያሊ 5 ወር ቢሆን እጅግ በጣም ተመራጭ ነው። ምክንያቱም አንደኛ ቦኑ ሪዞርብ የሚያደርገው ወይም ደግሞ የሚሟሟው በበቂ ሁኔታ ይሟሟል። እንደዚሁም ደግሞ የሚቀረው ቦን በጥራት መቅረት ይችላል። ስለዚህ ከዛ ጊዜ በኋላ ቢሆን እጅግ በጣም ተመራጭ ነው። ነገር ግን ይህንን በተለይ ኢሚዲየት ዲሌይድ ኢምፕላንትን በተለይ እነዚህ ዲሌይድ ኢምፕላንት ሪከመንድ የሚደረጉት ወይም ደግሞ መመረጥ ያለባቸው ሁኔታዎች አንደኛ ቦን ሎስ ያለው ኬስ ሲሆን ወይም ደግሞ አጥንቱ የሟሟ ሲሆን አጥንት ማዳበር ወይም ደግሞ ቦን ግራፍቲንግ ብለን የምንጠራው ፕሮሲጀር አለ። ያ የጎደለው አጥንት ላይ በበቂ ሁኔታ አጠገብ ካለው ጥርስ ቁመት ወይም ደግሞ አጥንት ጋር እኩል በማድረግ ያንን ያደረግነውን አጥንት እዛ ላይ ድሪል በማድረግ ኢምፕላንቱን ማድረግ እንዲያስችለን በተለይ በበቂ ሁኔታ አጥንት ሳይኖር ሲቀር ዲሌይድ ኢምፕላንት ብንጠቀም እጅግ ተመራጭ ነው። እንደዚሁም ደግሞ ጥርስ የሚነቀልበት ምክንያት በተለያየ ምክንያት በተለይ ደግሞ በኢንፌክሽን ምክንያት ሲሆን እዛ ቦታ ላይ ኢምፕላንቱ የሚገባ ከሆነ ኢንፌክሽን ይይዘውና ፌል ሊያደርግ ይችላል። እንደዚሁም በተለይ ደግሞ ሌሎች የጤና ችግሮች ለመዳን በተለይ የተነቀለበት ቦታ ላይ ለመዳን የሚያስቸግሩ ሁኔታዎች የሚኖሩበት ሁኔታዎች ላይ ለምሳሌ ዲያቤቲስ ወይም ደግሞ የስኳር ህመም ያላቸው ሰዎች የመዳን ኃይላቸው በጣም ዝቅተኛ ነው። ስለዚህ እነዚህ ሰዎች ሙሉ ለሙሉ እንዲድኑ ወይም ደግሞ ቦታው ድኖ ጥሩ እንዲሆንላቸው ሪከመንድ ይደረጋል ኢምፕላንቱ ከመደረጉ በፊት። ያ ታዲያ ዲሌይድ ኢምፕላንት እነሱ ላይ ተመራጭ ሊሆን ይችላል። እንደዚሁም ደግሞ ቦን ግራፍት የሚያስፈልጋቸው ኬዞች፣ እነዚህ ቦን ግራፍት የሚያስፈልጋቸው ኬዞች የተለያዩ አይነት ኬዞች አሉ። ለምሳሌ ሳይነስ ግራፍት ብለን የምንጠራው ወይም ደግሞ ሳይነስ ኢሊቬሽን ብለን የምንጠራው አንዱ ነው። ሳይነስ ኢሊቬሽን ማለት የኋለኛው የላኞቹ ጥርሶች ሲነቀሉ ሳይነስ ብለን የምንጠራው የፊታችን ክፍል ወይም ደግሞ ክፍተት ወደ ታች ዝቅ ይላል። ስለዚህ ኢምፕላንት ሊገባ የሚችልበት አጥንት በቂ አይኖርም። ያ ማለት ቀጥታ ኢምፕላንቱን ስንከት ሳይነስ ውስጥ ሄዶ እንዳይገባብን በሳይነሱና በቀረው አጥንት መሃል አዲስ አጥንት መክተት ይሄ ሳይነስ ሊፍት ተብሎ ይጠራል፣ ወይም ደግሞ ሳይነስ ግራፍቲንግ ተብሎ ይጠራል። ይሄንን ፕሮሲጀር ከሰራም በኋላ እንደዚሁም ደግሞ ሌሎች የአጥንታችን ቦታዎች ላይ አጥንት መሳሳት በበቂ ሁኔታ አጥንት ሳይኖር ሲቀር እዛ ቦታ ላይ ግራፍት ማድረግ ይቻላል። ስለዚህ እነዚህ ኬዞች ዲሌይድ መሆን ይኖርባቸዋል። በተለይ እነዚህ ታዲያ ስለዚህ ሐኪማችሁ ዲሌይድ ነው ወይስ ደግሞ ኢሚዲየት ኢምፕላንት ነው መደረግ ያለበት የሚለውን የሚወስንበት ነጥቦች አሉ። ቅድም እንዳልኳችሁ የገም ዲዚዝ ካለ፣ የጤና ችግር በተለይ የመዳን አቅም ውስንነት ካለ፣ በበቂ ሁኔታ አጥንት በቂ እዛ ቦታ ላይ ከሌለ፣ እንደዚሁም ደግሞ በተለይ ከኢንፌክሽን ጋር ተያይዞ የመዳን ችግር ያለባቸው ሰዎች ሲሆኑ፣ እንደዚሁም ያነካከስና የጥርስ አላይመንት ችግር ያለባቸው ሰዎች እንደዚሁ ሲሆኑ ኦቨርኦል የጤናችሁ ሁኔታ ሐኪማችሁ
ዲሌይድ ነው ወይስ ደግሞ ኢሚዲየት የሆነ ኢምፕላንት ነው የሚያስፈልገው ነው የሚለውን እንዲመርጥ እንደ ክራይቴሪያ የተቀመጡ ነጥቦች ናቸው። በተለይ ደግሞ ቅድም እንዳልኳችሁ ኢሚዲየት ኢምፕላንት ብዙ አድቫንቴጆች ወይም ደግሞ ጥቅሞች አሉት። በተለይ ታይምን ይቆጥባሉ። ምክንያቱም ኢምፕላንቱ ጥርሱ እንደተነቀለ እዛ ቦታ ላይ መግባት ስለሚችል ከ3 ወር ከ4 ወር በኋላ ኢምፕላንቱን ማድረግ ትችላላችሁ። ቦታው የጥርሱ የተነቀለበት ድኖ ኢምፕላንት እስክታደረጉ ድረስ ያለውን ዲሊያንስ ማስቀረት ይችላል። እንደዚሁም ደግሞ አጭር ሰርጀሪ ወይም ደግሞ ተደጋጋሚ ሰርጀሪ አይኖረው። ቅድም እንዳልኳችሁ ለምሳሌ ጥርስ ተነቅሎ እዛ ቦታ ላይ ከዳነ በኋላ ኢምፕላንቱ ገብቶ ኢምፕላንቱ ከገባ በኋላ ኮኔክተር ለማስገባት 2-3 ጊዜ ምንሰራው ነገር ይኖራል እዛ ቦታ ላይ። ስለዚህ 2-3 ጊዜ ሰርጀሪዎች አይኖሩም። እንደዚህ አይነት በተለይ ኢሚዲየት ኢምፕላንት ሲሆን 2 ጊዜ ብቻ ሰርጀሪ ታደርጋላችሁ። የመጀመሪያው ቀን ጥርሱ ተነቅሎ ኢምፕላንቱ የሚገባ ቀን፣ ሁለተኛው ደግሞ ኮኔክተሩ ኮኔክት የሚደረግ ቀን። እንደዚሁም ደግሞ ቅድም እንዳልኳችሁ ቦንን ፕሪዘርቭ ያደርጋል። ምክንያቱም ጥርስ ከተነቀለ በኋላ ቦን ሪዞርቭ ያደርጋል ወይም ደግሞ ይሟሽሻል አጥንት። ስለዚህ ያንን ለመከላከል በተለይ አድቫንቴጀስ ነው። እንደዚሁም ቅድም እንዳልኳችሁ ኤስቴቲክ የሆነ አድቫንቴጅ ይሰጣል። ቅድም እንዳልኳችሁ ጥርስ ከተነቀለ በኋላ ከፍታና ዝቅታ የመንጋጋ አጥንት ላይ ሊኖር ይችላል። ይሄ ያንን ተከትሎ ድዳችንም ከፍና ዝቅ ይላል። ስለዚህ የፊት ለፊት ጥርሶች በተለይ ሲሆኑ በጣም ጥንቃቄ ማድረግ ያስፈልጋል። ድዳቸው ተመሳሳይ ቦታ ላይ እንዲሆን። ለምሳሌ ሁለቱ ትልልቁ ጥርሶች ፊት ለፊት ላይ ያሉት ፈገግ ስንል ድዳቸው ዝቅና ከፍ ብሎ መታየት የለበትም። ስለዚህ ይህንንም አቮይድ ማድረግ ያስችላል። ሌላው ደግሞ የራሱ ዲሌይድ የሆነ ኢምፕላንት ወይም ደግሞ ቀስ ብለን ወይም ደግሞ ጥርሱ ከተነቀለ በኋላ ቦታው ከዳነ በኋላ የምናደርገው ኢምፕላንት የራሱ ቤኔፊት አለው። ለምሳሌ በበቂ ሁኔታ ለመዳን ጊዜ ይሰጣቸዋል። ያ ማለት ከኢሚዲየት ኢምፕላንት አንጻር ዲሌይድ ኢምፕላንት ስቴቢሊቲ ወይም ደግሞ ኢምፕላንት ስቴቢሊቲ ምንለው አለ። ያ ማለት ፕራይመሪ ወይም ደግሞ ሰከንዳሪ ኢምፕላንት ስቴቢሊቲ ብለን ምንከፍለው አለ። ፕራይመሪ ምንለው ጥርሱን ወይም ደግሞ ኢምፕላንቱን በሰዓቱ እንዳስገባን ሜዠር የምናደርገው የኢምፕላንቱ ስቴቢሊቲ ወይም ደግሞ ምንም ንቅናቄ አለመኖር ነው። እንደዚሁም ደግሞ ዲሌይድ ስቴቢሊቲ የምንለው ደግሞ ኢምፕላንቱ ከዳነ በኋላ ማይክሮስኮፒካሊ ምንም አይነት ንቅናቄ አለመኖር ነው። ስለዚህ ዲሌይድ ኢምፕላንት ይህንን አድቫንቴጅ ይሰጣል። በተለይ ኢምፕላንቱ ስቴብል እንዲሆን፣ እንደዚሁም ደግሞ ሪስክ ኦፍ ኢንፌክሽኑ በጣም ሎ ነው። ቢካውዝ ቀደም እንዳለው ቦታው አንደኛ ጥርስ የተነቀለበት አዲስ ቦታ አይደለም፣ ቦታው ንጹህ ቦታ ነው የሚሰራበት። ያንን እድል እንግዲህ ኢንፌክሽን የመኖር እድሉ በጣም አናሳ ነው የሚሆነው። እንደዚሁም ደግሞ ዲሌይድ ሲሆን ስትሮንግ የሆነ ቦን ሳፖርት ወይም ደግሞ የአጥንት ሳፖርት ይኖረዋል። ያ በተለይ ቦን ግራፍት ሰርታችሁ ሊሆን ይችላል። እንደዚሁም ደግሞ አጥንቱ ጥርሱ ከተነቀለ በኋላ በበቂ ሁኔታ ሪሞዴል አድርጎ በቂ የሆነ አጥንት ዛጋ መኖር ሊሆን ይችላል። እንደዚሁም ደግሞ ሪዛልቱ ባይ ዘ ወይ በጣም ፕሪዲክተብል ነው። ከኢሚዲየት ኢምፕላንት እና ከዲሌይድ ኢምፕላንት ኢሚዲየት ኢምፕላንት ፌል የማድረግ እድሉ ሰፊ ነው። ስለዚህ እነዚህን ችግሮች በሙሉ ኢሚዲየት ኢምፕላንት እንዲሁም ደግሞ ዲሌይድ ኢምፕላንት ከማሰራታችሁ በፊት የትኛው ይጠቅማል፣ የትኛው ይጎዳል፣ የትኛው ጥሩ ነገር አለው፣ የትኛው መጥፎ ነገር አለው ሚለውን መረጃ አግኝታችኋል ብዬ አስባለሁ። መልካም ጊዜ ይሁንላችሁ።